ትራምፕ ቃላቸውን ወደ ተግባር ቀየሩት። ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ያለውን የህዳሴ ግድብ ውዝግብ ለማሸማገል ፍላጎት እንዳላቸው ከገለጹ ከጥቂት ቀናት በኋላ ከፍተኛ ዲፕሎማሲና የጦር መሪዎችን ወደ ቀጠናው ልከዋል። ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶና የአፍሪካ አዛዥ ጀነራል ዳግዊን አንደርሰን ዛሬ ጉዟቸውን በካይሮም ጀምረዋል። ይህ ልዑክ አዲስ አበባ ሲገባ ምን ይዞ ይቀርባል? ጦሩና ዲፕሎማሲ ለምሳ አብረው መጡ። ዝርዝሩን እንደሚከተለው እናያለን። የአሜሪካ የውጭ ጉዳይ ሚኒስትር ይፋ እንዳደረገው ክሪስቶፈር ላንዶ ለ8 ቀናት የሚቆይ የአፍሪካ ቀንድና የሰሜን አፍሪካ ጉብኝት ይጀምራሉ። ጉብኝታቸው የሰላምና ጸጥታ ጉዳዮች ላይ እንደሚያተኩር የተገለጸ ቢሆንም ዋነኛ አጀንዳቸው ግን የታላቁ ህዳሴ ግድብ ድርድር እንደሚሆንም ይገመታል። ልዑኩ ከግብጽ በመቀጠል ወደ አዲስ አበባ በማምራት ከጠቅላይ ሚኒስትር አብይ አህመድ ጋር ወሳኝ ውይይት ያደርጋሉ ተብሎ ይጠበቃል። ከዲፕሎማቱ ጎን የአፍሪካ አዛዥ ጀነራል ዳግዊን አንደርሰን አብረው መጓዛቸው ብዙዎችን ያነጋግሯል። ይህ የሚያሳየው አሜሪካ የህዳሴ ግድብን ጉዳይ እንደ ተራ ውሃ ክርክር ሳይሆን በቀጠናው ላይ ደህንነት ቀውስ ሊፈጠር የሚችል ጉዳይ አድርጋ ስለተመለከተችው መሆኑ ነው። ጀነራሉ በመገኘታቸው በኢትዮጵያና በግብጽ መካከል ሊፈጠር የሚችለውን ወታደራዊ ፍጥጫ ለመከላከልና አሜሪካ በአሸማጋይነት ስር የሚደረገው ስምምነት ወታደራዊ ዋስትና እንዲኖረው ለማድረግ የታለመ ሊሆን ይችላል ተብሏል። የትራምፕ ታላቁ ስምምነትና ተግዳሮቶቹ ፕሬዝዳንት ዶናልድ ትራምፕ በዳቮስ ላይ ታላቅ ስምምነት ወይም ዘ ግሬት ዲል ማድረግ አቅም አለ ካሉ በኋላ የጉብኝት የስምምነት መጀመሪያ ሊሆንም ይችላል ተብሎ ይገመታል። ሆኖም በኢትዮጵያ በዚህ ቀደም የአሜሪካ አሸማጋይነት የቀረበውን ስምምነት ሰነድ አገርን ጥቅምን ይጎዳል የሚል ውድቅ ማድረጓ ይታወሳል። አሁን ላንደው ይዘውት የመጡት ሀሳብ ከቀደሞ በምን ይለያል? ኢትዮጵያ መንግስትነት ለዚህ አዲስ ጫና ምን ምላሽ ትሰጥ ይሆን የሚጠበቅ ነው። የኬንያና የጅቡቲ ድርሻ ከኢትዮጵያ በመቀጠል ወደ ኬንያና ጅቡቲ ያመራል። ጅቡቲ የአሜሪካ ትልቅ ወታደራዊ ካምፕ ያለባት ሀገር ስትሆን ኬንያ ደግሞ በቀጠናው የሰላም ጥረት ላይ ትልቅ አስተዋጽኦ አላት። አሜሪካ ቀጠናው ሀገራት ድጋፍ ለማሰባሰብ በኢትዮጵያና በግብጽ መካከል ያለው ልዩነት ለመሙላት እየመከረች እንደሆነም ተንታኞች ይናገራሉ።